አስናቀ እርሶት እንደሚቀስፉት ታዲያ ማመቱ ሊቀስፍልን ኖሯል። ቆይ እኔ ወርዳለሁ ቆይ አውሮፕላኑ ማኮብኮብ ከጀመረ በኋላ ወራጅ አለ ብትል ማን ይሰማል? እባክዎን አስናቀ እኔ ዋና አልችልም ይመልሱኝ። አይዞህ እኔ ሻርክን ማስቀናው ዋናተኛ ነኝ አትፍራ። ከመሬቱ በጣም እየራቅን እኮ ነው። ወይ እዚህ ጋር ያቁሙትሽ። ምንድን ነው አንተ ወንድ አይደለም እንዴ? ወንድ ከመሆን አለመሆን ጋር ምን ያያይዘዋል እንዴ? ደሞስ ጀልባ ሰራተኛው እያለ እርሶ ልቅዘፍ ማለት ነው ምንድን ነው? አስናቀር እስከዛሬ አላወቅኩም ማለት ነው። እኔን የሚያስደስተኝ በገዛ ጥንካሬ መተማመን ነው። አየህ ጀልባ መቅዘፍ ከሚሰጠህ እርካታ በላይ ለኔ ምን ያህል ጥንካሬ እንደተመለሰ ማሳያ ስለሆነ እጥፍ ድርብ ደስታ ይሰጥኛል። ቢሆንም ለኔ ስሜት ግን ቦታ መስጠት ያስፈልግ ነበር። ፈርታል አይደል? ቢኒያም ፈርታል። መፍራት አለ መፍራት አይደለም እንዴ? አይዞህ ምንም ነገር ቢፈጠር የለበስከው ጃኬት እንደ እናት ጉያ ቅፍ አርጎ ያሳፍፋል። በዛ ላይ ደግሞ ከኔ ጀምሮ እዚህ አካባቢ በሞላ ጥሩ ዋናተኞች ናቸው ያሉት። ወይ ከዚህ ሁሉ ለምን አንመለስም? የመጣንበትን ጉዳይ ስንጨርስ ነው የምንመለሰው። ምንድነው የመጣንበት ጉዳይ? እምነት ወይም ክህደት? ምን? አየህ እንደዚህ ጸጥ ረጭ ያለ ቦታ የመጣው የልባችን ድምፅ የጀልባ ሰራተኛውን ነው የመለስኩት። ትናንት ምን ያህል ታማኝ ነበርክ? ዛሬና ነገስ ምን ያህል አምናለሁ? ሁለት ሆነን መተናል። ወይ ብቻዬን እመለሳለሁ ወይ አብረን